lay down your weapons and have complete immunity, or in the alternative, face certain death. ሆኖም ወደ ጦርነቱ ሲገባ ግን ታሪኩ ሌላ ሆኖ ተገኝቷል። በአመታት ማዕቀብ ውስጥ አልፋ በዚህ ደረጃ ከባድ መቋቋምን ያሳየችው ኢራን ማዕቀቦች ተነስተውላት ከሆርሙዝም ገቢ እያገኘች እሷም እንደ ጎረቤቶቿ ሳውዲ፣ የተባበሩት አረብ ኤምሬትስ፣ ኳታርና የመሳሰሉት ሀገራት የነዳጅ ምርቶቿን በነፃነት መላክ ብትጀምር ምን አይነት በቀጠናው በኢኮኖሚ የገዘፈችና የፈረጠመች ሀገር ልትፈጠር እንደምትችል መገመት አያስቸግርም። ኢራን ለ39 ቀናት ከአሜሪካና እስራኤል ጋር በቀጥታ ከመፋለም ባሻገር ከሳውዲስ ከተባበሩት አረብ ኤምሬትስና ኩዌት እንደዚሁም ባህሬንና ኳታር ድረስ አስጨንቃ ከባድ ያልተቋረጠ የሚሳኤልና የድሮን ድብደባዎችን አካሄዳለች። በሳይበር ጥቃቶችም ጭምር በሰፊው ተዋግታለች። እናም በተከታታይ ማዕቀቦች ውስጥ ለዓመታት ያለፈችው ኢራን በዚህ ደረጃ የፈረጠመ ወታደራዊ ክንዷን ካሳየች ከማዕቀብ ውጭ ከመሆን ባሻገር ከሆርሙዝ መተላለፊያ ቢሊዮን ዶላሮችን ሰብስባ ካዝናዋ መክተት የምትችል ኢራን ምን ልትሆን ትችላለች የሚለው ጉዳይ ወሳኙ ጥያቄ ሆኖ እያነጋገረ ነው። ፕሬዚዳንት ዶናልድ ትራምፕ ኢራን በወሳኙ የሆርሙዝ ወሽመጥ በኩል የሚያልፈውን ነዳጅ የያዘችበት መንገድ አደገኛ ነው ብለዋል። ፕሬዚዳንቱ በትሩዝ የማህበራዊ ትስስር ገጻቸው በልጥፍ ባጋሩት መልእክታቸው ከኢራን ጋር የደረስነው ስምምነት ይህ አይደለም ያሉ ሲሆን ኢራን በሆርሙዝ ወሽመጥ በኩል የሚያልፉ ነዳጅ ጫኝ መርከቦችን ክፍያ እያስከፈለች እንደሆነ ሪፖርቶች እየወጡ ነው። ይህን ባያደርጉ ይሻላቸዋል ሲሉም አስጠንቅቀዋል። ቅድመ ጦርነት ስሙ ተነስቶ የማያውቀው ሆርሙዝ አሁን ባልተጠበቀ ሁኔታ ወሳኙ የድርድር ነጥብና አጀንዳ ሆኖ ብቅ ብሏል። ኢራን በጦርነት የደቀቀ ኢኮኖሚ እንዲያገግም የማደርግበት ወሳኝ የገቢ ምንጭ እንደሆነ ይታወቅልኝ፣ ከዚህም ፈቀቅ አልልም ብላለች። አሜሪካም ሆነች ኢራን አይናቸው እያዩ ጆሮአቸው እየሰማ ኢራን ከሆርሙዝ የመርከቦች መተላለፊያ ወሽመጥ ቀረጥ እየሰበሰበች የኢኮኖሚ አቅሟን ታዳብር ይላሉ ማለት በእጅጉ ይከብዳል። አሜሪካና እስራኤል ከኢራን ጋር ባካሄዱት የ39 ቀናት ውጊያ ከሀገሪቱ ወታደራዊ ተቋማት ውጪ ሌሎች የኢኮኖሚ መሰረተ ልማቶችን ሳይቀር ሲያደቁ ኢራንን እንደ ሀገር በአጠቃላይ ለማዳከም ያለ መሆኑ ታይቷል። በማናቸው መልኩ የተዳከመችና የማትገዳደር ኢራን ትፈልጋለች። ይህ ጦርነት የኢራንን የሚሊተሪ ተቋማት ከማዳከም ያለፈም ነው። በዚህ ጦርነት የኢራን ድልድዮች፣ የነዳጅ መሰረተ ልማቶች፣ ዩኒቨርሲቲዎች፣ የምርምር ተቋማትና በርካታ መሰረተ ልማቶች ወድመዋል። ሀገሪቱ ቁልፍ የምትላቸውን በርካታ አመራሮች በቀናት ልዩነት ውስጥ አጣለች። አሜሪካና እስራኤል በኢራን ላይ ያካሄዱት ጦርነት ከተጀመረ አንስቶ በነበሩት ሳምንታት ውስጥ ከ3000 በላይ ሰዎች መገደላቸውን ኢራን አስታውቃለች። በአሜሪካ መቀመጫውን ያደረገው የሰብአዊ መብቶች ተከራካሪዎች የዜና ተቋም የሆነው ሂራና እንደዘገበው እስከ መጋቢት 29 ድረስ 254 ህጻናትን ጨምሮ 1701 ሰላማዊ ሰዎች ተገድለዋል። ያም ሆኖ በዚህ ጦርነት በኢራን ምን ተፈጠረ፣ ምንስ አይነት ጉዳት ደረሰ የሚለውን በተመለከተ በሁለት መሰረታዊ ምክንያቶች መረጃዎች በገለልተኛ ወገን ማጣራት አዳጋች መሆኑ እየተነገረ ነው። አንደኛው ከጦርነቱ መጀመር አንስቶ በመላው ሀገሪቱ የኢንተርኔት አገልግሎት መቋረጡ ነው። ከዚህም በተጨማሪ ዓለም አቀፍ የዜና ተቋማት፣ ሌሎች ድርጅቶች በኢራን ውስጥ ለመንቀሳቀስ ስለማይፈቀድላቸው በሰዎች ላይ የደረሰውን ጉዳት ከገለልተኛ ወገን ለማረጋገጥ አስቸጋሪ እንደሆነ የቢቢሲ ዘገባ አመላክቷል። የተለያዩ ምንጮችን ዋቢ ያደረገው ቢቢሲ በዘገባው 1221 የኢራን ጦር ሰራዊት አባላትና 714 ማንነታቸው ያልተለዩ ሰዎች ጦርነቱ ከተጀመረበት ጊዜ ጀምሮ የተገደሉ መሆኑን አስታውቀዋል። በ39 የጦርነት ቀናት አሜሪካና እስራኤል የኢራንን ግዛት በግዳጅ ቀጠናዎች ተከፋፍለው እንደደበደቡ የጀሩሳሌም ፖስት ዘገባ አመላክቷል። ይህ ጦርነት ከዚህ በኋላ ብዙ ነገሮችን እንደሚቀያይር ተንታኞች